ላችኋለሁ ልክ እንደዚህ አራት ሊንኮች ከስር ልክላችኋለሁ ከነሱ ከአራቱ አንዱን ትከፍቱታላችሁ ከአራቱ አንዱን አራቱን ተመሳሳይ ናቸው ነገር ግን አንዱ የሚብላችሁ ባንዱ እንዲከፍቱ ነው አራቱን የሚላኩላችሁ ግን ሊንኩን ከመክፈታችሁ በፊት ቪዲዮውን በደንብ ጨርሳችሁ ማየት አለባችሁ ለምሳሌ እኔ አንደኛውን ልክፈተው ይሄው አንደኛውን ስከፍተው ልክ እንደዚህ ዳውንሎድ የሚል ይመጣልኛል ዳውንሎድ አረጋዋለሁ ቀጥታ ፕሌይ ስቶር ይወስደኛል ከፕሌይ ስቶር ላይ ኢንስታል አረጋዋለሁኝ ልክ ይሄን ኢንስታል አድርጎ ሲጨርስ ኦፕን እንለዋለን ፖፕ ላይቭ ኢንስታል አድርጎ ሲጨርስ ኦፕን እንለዋለን ልክ እንደዚህ ከዛ እዚህ ጋር በጉግል ነው የምከፍቱት ሎጊን ዊዝ ጉግል ይላቸዋል ሎጊን ዊዝ ፌስቡክ ይላቸዋል እዚች ጋር የስልክ አማራጭ አለች እዚች ጋር የስልክ አማራጭ መንካት አለባችሁ እዚህ ጋር ሌላው የምጨምርላችሁ ምንድነው ኢንፊኒክስ እና ሁዋዊ ያላችሁ ልጆች በኢንፊኒክስ እና በሁዋዊ ኢሜል እንድከፍቱ ይጠይቃችኋል ግን በዛ እንዳከፍቱ እሺ ኢሜሉ ወደፊት ስለሚያስፈልጋችሁ በዛ እንዳከፍቱ አደራ እኔ አሁን በጉግል ልክፈት ብዬ ይሄው በጉግል አልኩት ከዛ እዚህ ጋር ኢሜል ያስመርጠኛል ኢሜል እመርጥለታለሁ እንደዚህ አግሪለዋለሁ ልክ እንደዚህ ያመጣልኛል ስሜን እንደዚህ ይሄ የጉግል ኢሜል ነው ስሜ ነው የኢሜል ስሜ ነው እኔ ከፈለኩኝ ይሄንን በራሴ ስም ብቻ አረጋዋለሁ እዚህ ጋር እንትን ትመርጣላችሁ ዓመተ ምህረት የተወለዳችሁበትን ዓመተ ምህረት 18 ዓመትና ከዛ በላይ አድርጋችሁ ትሞላላችሁ አደራ ይሄን እንዳትሳሳቱ 18 እና ከዛ በላይ አድርጋችሁ ትሞላላችሁ ከዛ ኮንፎርም ለዋለው እዚህ ጋር ካንትሪ እንመርጣለን ኢትዮጵያ እዚህ ጋር አሁን ልጆች እዚህ ጋር አንዳንዶቹ የሌላ ሀገር እየሞሉ ነገር ግን የሰራችሁትን ገንዘብ በቴሌብር ወይም በንግድ ባንክ ወጪ ለማድረግ የሌላ ካንትሪ ከሞላችሁ የዛን ሀገር ካንትሪ ባንክ አካውንት ነው የሚጠይቃችሁ ፕላትፎርሙ በጣም ጠንቃቃ ስለሆነ ይሄን እንዳትሳሳቱ አደራ እዚህም ላይ ኢትዮጵያ ብለን እንሞላለን ምክንያቱም ብር ስናወጣ ስለሚያስቸግር ማለት ነው እዚህ ጋር የሀገራችሁን ኮድ ታስገባላችሁ ኢትዮጵያ ብለን እናስገባለን ማለት ነው አንቸገርም እዚህ ጋር ፊሜል ሜል የሚለውንም በጥንቃቄ ኤዲት መደረግ አይችሉም አገርና ጾታ ኤዲት መደረግ ስለማይችሉ እኔ ለምሳሌ ወንድ ስለሆንኩ ሜል እለዋለሁኝ እዚህ ጋር ፊሜል ሴቶች ከሆናችሁ መጀመሪያ እዚች ጋር ፎቶ አፕሎድ ማድረግ አለባችሁ እዚች ላይ ፎቶ አፕሎድ ማድረግ አለባችሁ ግዴታ ነው ሴቶች ግዴታ ነው ወንዶች ግን ብታረጉም ችግር የለውም ባታረጉም ችግር የለውም ለሴቶች ግን ግዴታ ነው እቺ ፎቶ አፕሎድ ካላረጋችሁ ኔክስት ወዳለው ሌቭል አይወስዳችሁም ይሄን በጥንቃቄ እንድታረጉ ሴቶች ማለት ነው ወንዶች ግን ችግር የለውም ብታረጉም ባታረጉም ሴቶች ግን ግዴታ ነው ከዛ ሰሚት እንለዋለን ኖቲፊኬሽን ደርሰን ነው ኮንፎርም እንለዋለን ከፈለጋችሁም ካንሰል ማለት ይችላልላችሁ ኮንፎርም ከዛ ፖፕ ላይቭ ኖቲፊኬሽን እንዲልክልን አለው እንለዋለን ከዛ እዚህ ጋር ይሄ ሎኬሽን ነው ካንሰል እንለዋለን ከዛ ልክ እንደዚህ ሲመጣልን ይቺ መጀመሪያ ላይ ይቺ የፊት አሻራ የምንሰጥባት ነች ይቺ ደግሞ ፓርቲ የምትባል ነች ከዛ ወደዚህ ያሉ ሌሎች አሳያቸዋለሁ እነሱንም ስለዚህ አሁን ምንድነው ቀጥታ የምናረጋው ይችን በቀኝ በኩል ያለችውን የአምፖል ምልክት ነክተን እንሄዳለን በቀኝ በኩል ያለችውን የአምፖል ምልክት ነክተን እንሄዳለን ከዚች 6 ቁጥር ወይም ደግሞ ሜሴጅ ካለችባት ጎን ይችን እንነካታለን ከዛ እዚች ጋር ስንነካት ቀጥታ ማይ ኤጀንሲ የምትል ቦታ ትወስደናለች እዚች ጋር ከዛ ይችን እንነካና ቀጥታ ይችን ስንነካት እዚህ ውስጥ ይወስደናል ከዛ ምን ይላል ጆይን ኤጀንት ይለናል ፕሊዝ ኢንተር ኤጀንት አይዲ ይላል እዚች ጋር 46 29 10 66 ይችን እንሞላለን ከዛ ምን ብሎ ይመጣልና ሮዳስ YA 21 ብሎ ያመጣልናል ከዛ ይችን ኢንተር እንላታለን ከዛ ኮንፎርም እንለዋለን ከዛ ኮንግራጁሌሽን አለን ስለዚህ አሁን ይችን አደራ አምላችሁ እዚች ጋር ይችን ጽሁፍ እንዳነኩ ይችን
አይ ዋንት ቱ ኳይት ዘ ኤጀንሲ የምትለውን ከነካችሁ እዚህ ፕላትፎርም ላይ ለ1 ወር ስራ እንዳሰሩ ይቀጣቸዋል። ይችን እንዳነኩ ቀጥታ ስለጨረስ እንወጣለን። ባክ ብለን እንወጣለን። ከዛ በኋላ ባክ ብለን ከወጣን በኋላ ይችን የላይቭ ምልክት እንነካና ይችን የላይቭ ምልክት ስንነካት በዚች በቀኝ በኩል በፒንክ ከለር ላይቭ የምትል ታመጣልናለች። ይኸው ይችን ስነካት ምን አመጣልኝ? አያት ይችን ላይቭ የምትለውን አመጣልኝ። ይቺ ትታያቸዋለች። ይችን አመጣልኝ። ስለዚህ ይችን ስነካት ቀጥታ የፊት አሻራ ወደሚሰጥበት ይወስደኛል። ስለዚህ መጀመሪያ እዚህ ፎቶ አፕሎድ እናደርጋለን። ፎቶ አፕሎድ የምናደርገው እዚህ ጋር ነው። ይህን ስንነካው ወደ ጋላሪ ይወስደናል። አሁን ላይ ከረንት ያለንን የፌስ የሚመስል ወይም የቅርብ ጊዜ ፎቶ እዚህ ውስጥ በተለይ ፊልተር ያልበዛበት እዚህ ጋር እናስቀምጣለን። ይህን ከጨረስን በኋላ ቀጥታ ምንድነው የምንገባው? ወደዚህ ፎቶውን አፕሎድ ካደረግን በኋላ ወደዚህ ስታር ሰርቲፊኬት ይለናል። የፊት አሻራ ወደሚሰጥበት እንሄዳለን። አሁን የፊት አሻራ የሚሰጥበት ልንካው። ይኸው ምን ይለኛል? መጀመሪያ ፎቶ አፕሎድ አርግ ነው የሚለኝ። ፎቶ አፕሎድ አርግ። ከዛ ፎቶ አፕሎድ ካደረጋችሁ በኋላ ጨርሳችኋል። ስለዚህ አሁን ጨረሳችሁ፣ የፊት አሻራም ሰጥታችኋል ማለት ነው። ከዛ መጨረሻ ላይ መጥቻለሁ ብላችሁ እዚች ሰርች ባሯ ላይ እዚች ላይ እቺ ታያችኋለች። ሰርች ባሯ እዚች ጋር መጥቻለሁ ብላችሁ እንዲች አድርጋችሁ 46 29 10 66 ይኸው እንደዚህ ይመጣላችኋል። አሁን ከዛ እዚች ጋር ይችን ምን ታረጋላችሁ? እዚች ጋር ትጽፉልኛላችሁ። መጥቻለሁ ብላችሁ ጽፉልኛላችሁ። ለእኔ ቀጥታ ይደርሰኛል። ከዛ ፓርቲ ላይ ከሆንኩ ፓርቲ፣ ላይቭ ላይ ከሆንኩ ላይቭ፣ ብሩን እዛው ጋር ነው። ላይቭ ላይ ነው እዛው ጋር ብሩ የሚሰራው። እዛው ጋር እያንዳንዱ ነገር በዶላር ነው። ያንን አሳያችኋለሁ። እንዴትም እዛው ጋር ነው ወጪ የምታደርጉትም። ይህን ነው የምናደርገው። በጥንቃቄ ተከታተሉ። ውሸት መስሏችሁ ወደኋላ እንዳቀሩ። በቃ እኔ የምላችሁ ይህንን ነው። አመሰግናለሁኝ።